ፊን የተባለ አንድ የ15 ዓመት የጎዳና ልጅ በጠቃሚ ሰነዶችና እንዲሁም በብዙ ዶላሮች የታጨቀ የአንድ ሚሊዮነር ሰውዬን ቦርሳ በድንገት መንገዱ ላይ ወድቆ ያገኛል። ልጁም ታዲያ እየተረበተበተና እየተደናገጠ ወዲያው ውስጡን ከፍቶ መመልከት የጀመረ ሲሆን በመቀጠል ያደረገው ነገርም የሰውየውን ማንነት በማጣራት በፍጥነት ቦርሳውን ለባለቤቱ መመለስ ነበር። ታዲያ በወቅቱ በልጁ የታማኝነት ተግባር በጣም የተገረመው ሚሊዮነሩ ሰውም በምላሹ ለልጁ የሆነ ነገር ሊያደርግለት አስቦ የሚፈልገውን ነገር ይጠይቀዋል። ልጁም ቢሆን ትንሽ ሲያመነታና በጥርጣሬ ሲመለከተው ከቆየ በኋላ ቀጥሎም ፍላጎቱን የገለጸለት ሲሆን በመጨረሻም ታዲያ ሰውየው ልጁ ባቀረበለት ጥያቄ በጣም ተደንቆና ተገርሞ ከልቡ ማልቀስ ጀመረ። ለመሆኑ ሰውየውን ያስለቀሰውና ልጁ የጠየቀው ነገር ምን ነበር? ምንስ ሊሆን ይችላል? እነሆ ለተወሰኑ ደቂቃዎች አብራችሁን ከቆያችሁ የዚህን አስገራሚ ታሪክ ፍጻሜ የምናስቃኛችሁ ይሆናል። እናም ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት እያልን አሁን በቀጥታ ወደ ዛሬው አስደናቂ ታሪክ አመራን። ገና በለጋ ዕድሜው ለምጽዋት እጁን የዘረጋ ፊን የተባለ አንድ የ15 ዓመት ወጣት ልጅ ነበር። እሱም በሁኔታዎች ተሰላይቶና እጅግ በጣም የደከመ ስሜት ውስጥ ሆኖ ለልመና እንዲሁ በገበያው ውስጥ ይንከራተት ነበር። ወቅቱ በጣም ሞቃታማ የሆነ የበጋ ወራት በመሆኑ እየተዘዋወሩ ምጽዋት ለመጠየቅ እጅግ አሰልችና አዳጋች ጊዜ የነበረ ቢሆንም ለሱ ግን ከመለመን ውጭ ሌላ ምንም አማራጭ አልነበረው። ምክንያቱም ደግሞ ምንም አይነት ምግብ ባፋቸው ሳይዞር ቀናቶችን ያሳለፉ እናቱን ጨምሮ 4 እህቶች ነበሩትና ነው። እናም ለነሱ ሲል መለመኑ ግድ ነበር። ሰውነቱ ጋር የተጣበቁትን ቆረጥራጣ ልብሶች አይቶና የተበሳቆለ ገጽታውን ተመልክቶ አምኖ ስራ ሊያሰራው የሚችል አንድም ሰው ላጣው ወጣት ልጅ ድህነት ያቆራመተውን ቤተሰቡን ለመደገፍ ቀኑ ሙሉ በየጎዳናዎቹ ተዘዋውሮ መለመን ብቸኛ መንገዱ ሆነ። ምናልባት እድል ከቀነው ደግሞ አንዳንድ ቀናቶች ላይ እንደ ቆሻሻ መጣል፣ የግቢ ሳሮችን ማስተካከል ወይንም ደግሞ ቤቶችን ማጽዳት አይነት መሰል ስራዎችን ያገኘ ነበር ሲሆን እሱም ታዲያ ሁሉንም ስራዎች በደስታ ይከውናቸው ነበር። አመታትን በልመና ያሳለፈው ፊን እያንዳንዱን የጎዳና ጥግ ጠንቅቆ ያውቃቸዋል። በዚህም የጎዳና ንጉስ የሚል ማዕረግ ቢኖር ኖሮ ይህ ልጅ የመጀመሪያው ተጠቃሽ መሆን በቻለ ነበር። ይህ ምስኪን ልጅም ታዲያ በዚያ ወቅት በገበያው ውስጥ የሚገኙ ገዥና ሻጮችን ቀርቦ ምጽዋት መጠየቅ የጀመረ ሲሆን አብዛኛውን ጊዜ ግን አዝነው ምጽዋት ከሚሰጡት ይልቅ የሚሰድቡትና የሚገላምጡት በላጩን ቁጥር ይይዙ ነበር። ምንም እንኳን አንዳንዶቹ የጭካኔ ድርጊታቸውን ሲፈጽሙበት ቢስተዋሉም ፊን ግን ጽኑ ሰው ነበር። ገና በ15 ዓመቱ እናቱንና 4 እህቶቹን የመንከባከብ ከባድ ኃላፊነት እሱ ላይ ወድቆ የቤተሰቡን ሆድ ለመሙላት ላይታች ሲል የሚውል ምስኪን ልጅ ነበር። የበኩር ልጅ መሆኑ ይበልጥ ሸክሙን አብዝቶበታል። በእርግጥም ሕይወት ለሱ የሰጠችው መራራ ዕድል ነበርና እሱም አሜን ብሎ ለመቀበል ተገዷል። እናም ለልመና እንዲሁ በመንከራተት እኩለ ቀን ያለፈው የምስኪን ልጅም ታዲያ የሙቀት መጠኑ ከፍ ይልበትና ወደ ተራቡት ቤተሰቦቹ ለመመለስ ወዲያውኑም ምጽዋት ሲቀበልባት የቆየውን ኮዳ መሳይ ብረት መመልከት ይጀምራል። ሆኖም ግን በውስጡ ያገኘው ጥቂት ሳንቲሞችን ብቻ ነበር። እነዚያ ውስን ሳንቲሞችም በቂ ምግብ እንኳን ሊገዙለት እንደማይችሉ ሲረዳ በጣም አዘነ። ፊን ከእናቶቹ ሲለይ ከመቼውም ጊዜ በላይ በዚህኛው ጊዜ ለነሱ የሚሆን በቂ ገንዘብ ሳይዝ በባዶ እጁ ላለመመለስ ቆርጦ ነበር የወጣው። ምንም እንኳን ብዙ ወራቶችን ጠግበው ያልበሉና በቀን ውስጥ ከአንድ ጊዜ በላይ የበሉበት ዕለት ውስን የነበረ ቢሆንም ያለፈው ሳምንት ግን ለቤተሰቡ ከምን ጊዜውም በላይ ከባድ ወቅት ነበር። እህቶቹ በየምሽቱ ተርበው ሲተኙ ተመልክቷል። በተለይ ደግሞ ታናሽ እህቱ ቤተሰቡ በገጠመው ከፍተኛ በሆነ የምግብ እጦት ምክንያት ከባድ ስቃይን አስተናግዳለች። ይህም ፊንን በጣም አሳምሞት ነበርና በጧት ሲወጣ በተቻለው መጠን ከየትም ለማምኖና ቀፋፍሎ ከራባቸው ባሻገር ለታናሽ እህቱ ጭምር ለልደቷ የሚሆን አይስክሬም እንደሚገዛላት ቃል ገብቶላት የነበረ ሲሆን ይህ ነገርም ድንገት በማልት ውሳለው። እናም አንድ እሱን ወደሚጠብቁት ቤተሰቡ ምንም የማይፈይድ ሳንቲምን ይዞ ከመሄዱ በፊት ምናልባት እድል ቢቀናኝ ብሎ ተስፋ በማድረግ ትንሽ ሰዓታትን ለመለመን አሰበ። ከደቂቆች በኋላም በውድ ልብስ ያጌጠ አንድ ወጣት እሱ አቅራቢያ ወዳለ ኤሌክትሮኒክስ መሸጫ ሱቅ ሲገባ ተመለከተው። እናም ወዲያው ውስጡ በተስፋ ተሞላ። ፊንም የሚያብረቀርቅ ቦርሳ ይዞ የተመለከተውን ሰው ሀብታም ነው ብሎ በመገመት ከገንዘብ በላይ የሆነ ነገር ሊሰጠው እንደሚችል አሰበ። እናም እስኪመለስ ድረስ በሱቁ አቅራቢያ ለመጠበቅ ተቻኮለ። ከጥቂት ደቂቃዎች በኋላ ሰውየው ከሱቅ ሲወጣ የተመለከተው ፊንም ወዲያው ሊቀርበው አስቦ ነበር። ይሁን እንጂ ይህ ሄነሪ የተባለው ግለሰብ ቢሆን እሱ እንዳሰበው አይነት ሰው ሳይሆን እንዲያውም በተቃራኒው ለማኞችን በጣም የሚጠላና አብዛኞቹ ለማኞች ሌባ በመሆናቸው ምክንያት በጎዳና ተዳዳሪነት ቁጥጥር ስር ናቸው ብሎ የሚያምን ሰው ስለነበር የፊንን ዓላማ ወዲያውኑ በመረዳትም ገና ሲየው ተጸየፈው። ይህ ሄነሪ የተባለው ሰውም ከዚህ በፊት በፊን እኩያ ከነበረ ልጅ ጋር ያጋጠመውን መጥፎ ገጠመኝ ወዲያው አስታወሰ።
በወቅቱ ልጁ ልክ እንደ ፊን ምጽዋት ፈልጎ ሲጠይቀው እሱም ወዲያው ጥቂት ገንዘብን አዝኖ ሊሰጠው ቻለ። በኋላም ግን ልጁም ዓላማው ከልመና በላይ ነበርና የ$200 ገንዘብና አንዳንድ ጠቃሚ የሆኑ ሰነዶችን የያዘ የኪስ ቦርሳውን ሰርቆ ሊወስድበት ቻለ። እናም ከዛች ቀን አንስቶ እሱም ምጽዋት ፈልገው መለሳለስን ለሚያሳዩት ለማኞች ሁሉ ትኩረት ላለመስጠት ወሰነ። በገጠመው መጥፎ ተሞክሮ ምክንያት ሁሉንም በአንድ እንዲፈርጅ የተገደደው ሄነሪም በሰዓቱ በጣም ቸኩሎ ነበርና ምጽዋት ፍለጋ ወደ እርሱ እየቀረበ ላለው ምስኪኑ ልጅ ፊን በጭራሽ ትኩረት መስጠት አልፈለገም ነበር። ሆኖም የሰውየውን መጥፎ ገጠመኝ ፈጽሞ የማያውቀው ፊንም ተማጽኖ በሚመስል አሳዛኝ ፊት በቀስታ ወደ ሄነሪ ተራመደ። እናም ወዲያው እጆቹን ዘርግቶ የምጽዋት ጥያቄውን አቀረበለት። ነገር ግን ሄነሪም ወዲያው ፊንን በእጆቹ ይገፈትረዋል። በመቀጠልም ፊንም በኃይለኛው በመንገዳገድ አንድ እርምጃ ስቶ የእግረኛ መንገዱ ላይ ወደቀ። ሄነሪም በንቀት መሬት ላይ እየተፋ ቆሻሻ የጎዳና ተዳዳሪ፣ ለማኝ መስሎ የሚቀርብ ሌባ በማለት መኪናውን በፍጥነት እያሽከረከረ ሄደ። በሰውየው ንግግር ልቡ የተነካው ምስኪኑ ፊንም ሊቆጣጠረው ያልቻለው እንባው ወዲያው በአራት መንታ መፍሰስ ጀመረ። ይህ የ15 ዓመቱ ታዳጊ ልጅ ምንም እንኳን በውጫዊ መልኩ የጠነከረ ቢመስልም ውስጡ ግን በጣም ተጎድቶ ነበር። ቀድሞኑ ሕይወት ለሱ በጣም ከባድ ነበረች። አባቱን ያጣው ገና የ8 ዓመት ታዳጊ ልጅ እያለ ነበር። እናቱ ጃዝሚንም የዲግሪ ምሩቅ የነበረች ቢሆንም ነገር ግን እሱንና ተጨማሪ 4 እህቶቹን ለመንከባከብ አቅሙን አጣች። በዚህም ፊን ገና ከ10 ዓመቱ ጀምሮ በየጎዳናዎቹ የለመነና ትናንሽ ስራዎችን እየሰራ የቤተሰቡ ደጋፊ ለመሆን ቻለ። ነገር ግን በእንቅርት ላይ ጆሮ ደግፍ እንዲሉ በዚህ ችግራቸው ላይ ደግሞ መኖሪያ ቤታቸውን ጎርፍ ያወድምባቸውና ወደ መጠለያ ካምፕ እንዲገቡ አስገደዳቸው። ስራ እምብዛም በማይገኝበት በዚህ አስቸጋሪ ወቅት ፊንም ቤተሰቡን ለመደገፍ ሲል በየቀኑ መለመኑ ግድ ነበር። እናም በሄነሪ መጥፎ ተግባር ልቡ የተሰበረውና የበለጠ ተስፋ አስቆራጭ ሁኔታ ውስጥ የወደቀው ፊንም ወዲያው ወደሚወዳቸው እህቶቹ ተመልሶ ከነሱ ጋር ጊዜ ለማሳለፍ ይወስንና ከወደቀበት አቧራውን አረጋግፎ በመነሳት እንደመራመድ ሲል በእግሩ ስር ድንገት የሆነ ነገር ተሰማው። ወዲያውኑ ምን እንደሆነ ለማየት ጎንበስ ሲል እሱም አንድ ወፈር ያለ አረንጓዴ ቦርሳ እንደሆነ ተመለከተ። በዚያው ቅጽበት ፊንም ቦርሳውን አነሳ። እናም ሌሎች ሰዎች አይተው እንዳይቀሙት ሰግቶ ወዲያው ከሱቁ ጀርባ ሮጦ ተደበቀ። የልብ ምቱ በፍጥነት ይመታ ጀመር። እሱም ወዲያው ቦርሳውን ከፍቶ ይዘቱን የተመለከተ ሲሆን ያየው ነገርም ሚዛኑን እንዲስት አደረገው። ቦርሳው በውስጡ ብዙ ዶላሮችን ይዞ የነበረ ሲሆን በስርዓቱ የታጠፉ አንዳንድ ሰነዶችና እንዲሁም የቢዝነስ ካርድ ጨምሮ በውስጡ ፓስፖርትም ነበረበት። ፊንም ወዲያው ፓስፖርቱን አውጥቶ በጥንቃቄ ሲመለከተው ከደቂቃዎች በፊት ገፍቶ የጣለው ሄነሪ የተባለው ሰው ንብረት እንደሆነ አስተዋለ። ፊንም ወዲያው በፈተና ተዋጠ። ቦርሳው ውስጥ ያለው የገንዘብ ኖት የቤተሰቡን ሕይወት ሊለውጥ እንደሚችል ቢያስብም ነገር ግን ደግሞ ህሊናውም የሱ እንዳልሆነ አስታወሰው። እሱ የተሻለ ወደፊት ሕይወት እንዲኖረው ቢፈልግም ወዲህ ደግሞ እናቱ ስለ ሐቀኝነት ያስተማረችውን ያስታውስና ቃሏን በመጠበቅ በፍጥነት ለሰውየው ለመመለስ ወሰነ። ይህ በእንዲህ እንዳለም ታዲያ የኩባንያውን ሰነዶችና ገንዘብ ያጣው ሄነሪም በወቅቱ በጣም ተጨንቆ የነበረ ሲሆን በ3 ቀናቶች ውስጥ ካላገኛቸውም ሊታሰር እንደሚችል ጠንቅቆ ያውቃል። እናም በየቦታው ፈልጎ ሲያጣው ተስፋ በመቁረጥ አብረውት የሚሰሩ ጓደኞችን እርዳታቸውን ይጠይቃቸዋል። ያም ቢሆን ግን እንዳለመታደሉ ነው ቦርሳውን ሊያገኘው አልቻለም ነበር። ሄነሪም ቀነ ገደቡ እየተቃረበ ሲሄድ አለቃው ማስፈራሪያውን እንደሚያስፈጽም ጠንቅቆ ያውቅ ስለነበር በተስፋ መቁረጥ ውስጥ ሆኖ ቀጣዩን እርምጃ ማሰላሰል ጀመረ። እናም በመሃል አንድ ሐሳብ ብልጭ አለለት። እሱም ከባንክ ብድር መውሰድ ነበር። ነገር ግን በሰዓቱ አንዳቸውን ባንክ ባልተረጋጋ የሥራ ሁኔታ ምክንያት እሱ የጠየቀውን ያህል ገንዘብ እንዳሰበው ሊሰጡት ፈቃደኛ አልሆኑም ነበር። ሄነሪም በዚህ ነገር በጭንቀት ተወጣጥሮ ቢሮው ውስጥ ተቀምጦ ሳለ አለቃው ከታጠቁ ፖሊሶች ጋር ሆነው ሊያስሩት ቢሮው ድረስ መጡ። በነገሮች ሙሉ ተስፋ የተሟጠጠው ሄነሪም ከፖሊሶች ጋር አብሮ ለመሄድ ይገደድና ወዲያው ከመቀመጫው ሲነሳ የድርጅቱ ዋና መግቢያው በር አካባቢ ድንገት አንድ ነገርን ይመለከታል። ሁኔታውም የኩባንያው ጥበቃ አንድ የደከመና ጫማ የሌለውን ልጅ አስቆሞ ወደ ውስጥ እንዳይገባ እየከለከለው ነበር። ያም ቢሆን ግን ከትንሽ አለመግባባት በኋላ ልጁም ወደ ውስጥ ሊገባ ቻለ። ሄነሪም ልጁን ወዲያውኑ ሲመለከተውም ከኤሌክትሮኒክስ መሸጫ ሱቅ አካባቢ አግኝቶት የነበረው የጎዳና ልጅ መሆኑን አስተዋለ። ፊንም ታዲያ ሄነሪን ገና እንዳየው እፎይታ ተሰማውና ወዲያው ወደሱ ሮጠ። ጊዜ ሳያባክንም የያዘውን ቦርሳ ለሄነሪ ለመስጠት ወዲያው እጁን ዘረጋ። ሄነሪም ለቀናት ሲፈልግ ያጣውን ቦርሳ ድንገት ከልጁ እጅ ሲመለከተው በጣም ደነገጠ፣ ተገረመም። እኛ ለማኙነን ተወልደን አይደለም እሺ አለ ፊን እንባውን እያፈሰሰ። ምናልባት እኔ ለማኝ ልሆን እችላለሁ፣ ነገር ግን በዛው መጠን ታማኝነቴና ሐቀኝነቴም እንደተጠበቀ ነው በማለት ሄነሪ ጎዳና ተዳዳሪ በሆኑ ሰዎች ላይ ያለውን መጥፎ አመለካከት እንዲያስተካክል ገለጸለት።
የሄነሪ አለቃም በፍጥነት ቦርሳውን ከፊን እጅ ላይ በመንጠቅ ይዘቱን ይመረምርና እሱ የሚፈልገው ነገር ውስጡ መኖሩ ሲያረጋግጥ ፖሊሶችን ይዞ ወዲያው ከቢሮ ይወጣል። ሄነሪም በድንጋጤና እንባ ተውጦ በፊን ፊት ላይ ተንበረከከ። ፊንም ወዲያው በርከክ በማለት ትህትናን ሲያሳየው ሄነሪም ፊንን አጥብቆ ቅፍ በማድረግ ላሳየው የደግነትና ታማኝነት ጥግ እሱም በመላሹ የሚጠይቀውን ነገር እንደሚያደርግለት በጥልቅ ስሜት ውስጥ ተውጦ ቃል ገባለት። እናም የሚፈልገውን ነገር ወዲያው ጠየቀው። ለቀናት በረሃብ አለንጋ የተቀጣው ፊንም ንግግሩን ቀጠለ። እኔና ቤተሰቦቼ ምግብ ከበላን ሳምንታት ተቆጥረዋል። እናም ምግብ ነው የምፈልገው። በተለይ ደግሞ ለታናሽቴ ለልደቷ የሚሆን አይስክሬም እንደምገዛላት ቃል ገብቼላት ነበር። እሱን ካደረክልኝ ለኔ በቂ ነው። እዚህ በላይ ምንም አልፈልግም በማለት ለስለስ ባለ አንደበት ፍላጎቱን ይገልጻል። ፊን በጠየቀው ነገር ልቡ የተነካው ሄነሪም በልጁ ጥያቄ ተገርሞ ከልቡ አለቀሰ። እናም ወዲያው ፊንን ወደ ምግብ ቤት ይዞት የሄደ ሲሆን ፊንም እዚያ ስለደረሰበት ችግርና ቤተሰቡን ወደ መጠለያ ካምፕ ስላስገባው አደገኛ ጎርፍ ጨምሮ ሙሉ ታሪኩን አጫወተው። ሄነሪም ቀደም ሲል በወሰደው እርምጃ ተጸጽቶ ወዲያው ቃሉን ፈጸመ። በመጀመሪያም ቤተሰቡን ከመጠለያ ካምፕ አስወጥቶ የተሟላ አፓርትመንትን ተከራየላቸው። ከዚያም እሱንና እህቶቹን ጨምሮ ልጆቹን ምርጥ ወደሚባል ትምህርት ቤት አስገባቸው። እናቱንም ጥሩ ሥራ እንድታገኝ በመርዳት የተሻለ ሕይወት እንዲኖሩ ያደረጋቸው ሲሆን ይህ ሳይበቃም ጥሩ የረፍት ጊዜ እንዲያሳልፉ በማሰብም ማሊዴስ ወደሚባል ቦታ ሄደው እንዲዝናኑ አደረገ። ፊንም በተደረገለት ነገር በጣም ተደንቆ ከልቡ አመሰገነው። እናም በመጨረሻም ፊንም በፈጸመው የታማኝነትና ደግነት ተግባሩ የእሱንና የቤተሰቡን ሕይወት ሙሉ ለሙሉ የሚቀይር ክፍያ ሊያገኝ ይቻለ። ውድ የቻናላችን ቤተሰቦች እስከ መጨረሻው አብራችሁን ስለቆያችሁ ከልብ እናመሰግናለን። በጎ ማድረግና ታማኝ መሆን ዞሮ ዞሮ ክፍያው ለራስ ነው እያልን ለዛሬ አሰናድተን ያቀረብንላችሁ ቪዲዮ ይህንን ይመስል ነበር። እናም በሌላ አስገራሚ ቪዲዮ እስክንገናኝ ድረስ ቸር ቆዩልን።